Hey guys, ዛሬ እዛ ተራራ ላይ ልንወጣ ነው። የሆነ ቢዝነስ አይዲያ አለ ያሰብነው እዛ ላይ የሚሰራ ነገር ሃይላንድ ሌቭል ላይ እና እስቲ ከኛ ጋር ኢንጆይ አድርጉት። ተራራ ላይ ከመውጣታችን በፊት ዘይቱን እንብላ ብለናል። ቢስሚላህ ብለናል። ጮካላል ነው። ተራራ ላይ ደርሰናል። በዚህን ሰዓት 7930 ጫማ ላይ ነው ያለነው። ኑና ፏፏቴውን እናሳያችኋለን። ያው እዚህ ጋር በዚህ ሄደን ትሬለር ሄደን እዛ አካባቢ ነው የምንሄደው ማለት ነው። ግማሽ ተጋምሰናል። ይሄንን ድንጋዩት ዶክተር አብይ ከዚህ ውስጥ ካልወጣ ሄሊኮፕተር ላክልኝ እባክህ አልቻለም። አስቡትኛ የትና የት ነው ወተን የመጣ ነው። እዛ ጋር ደግሞ ዩት ያለው ቤት፣ እዛ ጋር ፏፏቴው ስር ፏፏቴውን የተጠጋ ነው። እንዴት እንደሚያምር ዩት ፏፏቴውን። ጉዞ አልጨረስንም። ፏፏቴው ጋር ስንደርስ ነው ጉዞአችን የምንጨርሰው። እዛ ጋር ያለውን ቤት ዩት። አስቡት እኛ እንደዚህ ሞተናል። እነሱ ደግሞ ዴሊ ላይፋቸውን አስቡት። ኤሌክትሪሲቲ የለም ምን የለም። ጋይስ this is crazy። ደረስን። እዚህ ጋር ቤቱን ይዩት፣ ላቦን ይዩት፣ ድንጋዩን ይዩት። ገና አልደረስንም ጋይስ። እንሂድ። ብሬክ አረኩ። እዚህ ጋር የተፋቀ ቆጮ ነው ያው አይ ቲንክ ለምግብነት ምናምን ሲጠቀሙት የነበረ። ቪውን ደግሞ አስቡት። እዚህ ጋር ቆጮ ይፍቃሉ። የሚያዩትን ቪው ለነሱ ኖርማል ነው፣ ለኛ ነው በጣም ፋሲኔቲንግ። አሁን ደግሞ አልደረስንም። ተመልሰን መውጣታችን አይቀርም። ሚስተር ዶክተር አብይ ሄሊኮፕተር ላክልን። አሁን ቁልቁለት ወደ ዳገት። አላሁ አክበር። ተው የለም ተስፋ አንቆርጥም። ቢዝነስ ላይ ያላችሁ ሰዎች እንደዚህ ተስፋ እንዳትቆርጡ። ትወድቃላችሁ፣ ትነሳላችሁ። this is part of life guys። ይሄ ሁላ ቢዝነስ lesson። ሾርት ከት ብቻ እንዳትመርጡ። ብዙ ቦታ የሚደረሰው ሎንግ መንገዱን በመውሰድ ነው። ሾርት ከት ማጭበርበርነት የማያርስም። ከዛ ገደል ላይ ነው የምትወድቁ ሾርት ከት ስትመርጡ። በስተመጨረሻ ፏፏቴው ስር ደረሰን። ይሄ በጣም ይሞላ ነበር፣ ግን አሁን ያው በጋም ስለሆነ ቀንሷል። this is a business lesson. Don't always think of the shortcuts because you're gonna fall off the cliff like that. Life like business like guys have to be persistent, never quitting. ከዛ ደግሞ መልሱን ደግሞ አስቡት። 1 ሚሊዮን ከሆነ ጎላችሁ ስትወርዱ ቀለል ብሎ 1 ሚሊዮን ሊሆን ይችላል። 1 ቢሊዮን ከሆነ ሎንግ ተርም እቅዳችሁ ደግሞ ትመለሱ ደግሞ እንደዚህ ተራራ ይከብዳል። ያ ጋይስ እንደምታዩት ፏፏቴውን ወረድ ነው ወጣ ነው። ጊቭ አፕ አድርጌ ነበረ። ኦ ማይ ጋድ ኦልሞስት ፓስ አውት ራሱ አድርጌ ነበር እና እንደምታዩት በጣም ደክሞኛል። ልብሴን ዩት ከጀርባም እንደሚመስል እግሬ ጊቭ አፕ አድርጓል። ጋይስ ወሰክተ ኤነርጂ ራሱ የለም እና አሁን 2 ሰው ነው ተሸክሞኝ ያወጣው። ለምን እውነቱን አላወራም። 2 ሰው ነው ተሸክሞ ያወጣኝ። መጨረሻ አካባቢ አልቻልኩም። በጣም ጊቭ አፕ አደረኩ። ውሃ ደግሞ አይጠጣም ነበረ። ውሃ በጣም ጠጣው። አሪፍ ነገር አልነበረም። መጠጣት አልነበረብኝም። ማውራት ራሱ ከብዶኛል። በግድ ነው ያወራሁት ያለሁት። ያው ቪዲዮን ፋይናላይዝ አድርገው ብዬ ነው። ጋይስ ግን ጓደኞች ደግሞ ያላችሁ ሰዎች እንደዚህ አይነት አድቬንቸር ትሪፕ ብዙ ጊዜ እንሰራላችኋለሁ። ከእናንተ ጋር እንሰራለን። ጋይስ አልሐምዱሊላህ ቴክ ኬር